ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። እዚህ ቦታ ላይ የነበረው ችግር እንደዚሁ ነው። ተፈጥሮ የሰጠችውን ጸጋ ማንበብ ማወቅ ጊዜን መገንዘብ ተስኖን ለረጅም ዘመናት እንዲህ ያለው ገነት እንዲህ ያለው ውበት ሳናየው ቆየን እንጂ ሌሎች ዓለማት እቺን ቤት ከገነቡ በኋላ መከራቸውን የሚያዩት እንደዚህ ያለውን ፓልም በዚያ አካባቢ ላይ ለመትከል ነው። በነገራችን ላይ አሁንም ቢሆን አዲስ አበባ አካባቢ ጥሩ የፓልም ዝርያ በሺዎች ብር የሚሸጠው ችግኙ የደረሰ ችግኝ በሺዎች ብር ይሸጣል። እዚህ እንደምታዩት በመቶ ሺዎች ምናልባት በሚሊዮን የሚቆጠር የፓልም ጫካ አለ። እኛ ለዛ አልከፈልንም፣ ለዚህ ፍልውሃ አልከፈልንም። እኛ የሰራነው ጎጆ ነው። ግን ያ ጎጆ ከተፈጥሮ እንዲስማማና ይህን ውበት እንዲያወጣ አደረገ። ልክ እንደዚሁ የዘንድሮን በልግ የተዘጋጀ ያለሰለሰ ያረሰ አርሶ አደር የሚቀጥለው ዓመት ኢትዮጵያ ውስጥ መከራ፣ ችግር፣ ረሃብ ሳይሆን ጥጋብ እንዲመጣ ስለሚያደርግ ወቅትን ጊዜን ማወቅና መጠቀም የሁላችን ትጥቅ ልብስ መሆን አለበት። ምክንያቱም አፋሮች ላብ ወርቅ ያስገኛል፣ ስንፍና ግን አቧራ ያስታቅፋል ይላሉ። በላብ ወርቅ ይታፈሳል፣ በስንፍና አቧራ ይለብሳል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል። ታዲያ አፋር ኢትዮጵያ እንደዚህ ያለው ጸጋና ስጦታ ካላቸው እስካሁን ለምንድነው ያንን መልካም ነገር ተጠቅመው መበልጸግ መልማት ያልቻሉት የሚል ጥያቄ ቢነሳ አግባብ ነው። ይሄ ሁሉ ነገር እያለን ምን ነካን ቢባል the bad apple effect የሚባል ነገር አለ። በአንድ ኩንታል ውስጥ ያሉ ጤነኛ አፕሎች መካከል አንድ የተበላሸ በሽተኛ አፕል ቀላቅለን ብናስቀምጥ እነዚያን ጤነኞች አፕሎች የማበላሸት አቅም አለ። ምንም እንኳን መልካም ነገሮች የበዙ ቢሆንም አንድ የተበላሸ ነገር ካለ ያ የተበላሸው ነገር አብዛኛውን ጤነኛውን ነገር ያበላሸዋል። ይህ ችግር የአፋር፣ የኦሮሚያ፣ የአማራ፣ የደቡብ፣ የቤኒሻንጉል፣ የጋምቤላ፣ የትግራይ የሁሉ ኢትዮጵያውያን ችግር ነው። ብዙ መልካም ሰዎች ብዙ መልካም አሳቢዎች ቢኖሩም የተበላሸ ጨለምተኛ ሐሳብ ያላቸው ሰዎች በውስጡ ስለሚቀላቀሉ አብዛኛው መልካም ነገር የተበላሸና ችግርን በማውራት በችግር ውስጥ በመኖር ችግርን በመተንተን
ዘመን የሚታለፍ መስሎት ያስባል። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው።